Geçen filmlerimizin Ayşe edisyonu gece bir şey programı görev kapsamına bakmıştım. ስለዚህ ተማሪዎቻችን እንኳን ደስ ያላችሁ በወላጆች ፊት ባስተማሯችሁ። ያው እንግዲህ በብዙ ነገር ነው ውጣ ውረዶች አልፈው ነው መጨረሻ ላይ እዚህ ላይ የደረሱትና
ስለዚህ በተማሪዎቻችንም ደግሞ የተሰሩ ስራዎች፣ የፋሽን ትርኢቶች፣ ሞዴሊንጎች ይኖራሉ። ስለዚህ የዛሬው ፕሮግራም ትንሽ ለየት የሚያደርገው ምንድነው? በፋሽን ተማሪዎች የተሰሩ አልባሳት ይኖራሉ። በዚሁ በኩል ፋሽን አካዳሚ በሞዴሊንግ ዲፓርትመንት የሰለጠኑ ሞዴሎች አሉ። ከዛ ደግሞ በሜካፕ እና በጥፍር በአይላሽ በእነሱ ዘርፎች የሰለጠኑ ተማሪዎች የሰሯቸው የውበት ስራዎችም አብረው ይታያሉ። ስለዚህ እንግዲህ ወላጆች ሁላችሁም ሌሎቻችሁም ስለዚህ መጨረሻ ውጤትን በእንደዚህ አይነት መልኩ ማየት እንደሚቻል እና ስለዚህ የአንዳንዱ ስራ ለአንዱ መነሻ ሀሳብ ስለሆነ በሌላም ጊዜ እንድትበረቱ ነው ኃላፊነቱን የምንሰጠው። ከዛ ውጭ ምንድነው ፋሽን አካዳሚ ከ2012 ዓ.ም ጀምሮ ተቋም ነው። የተለያዩ ዘርፎች አሉት በውስጡ ያው በጋርመንት ዘርፍ ምርቶች የምናመርታቸው የማማከር አገልግሎቶች የምንሰጣቸው አሉ። ከዚህ ደግሞ በስልጠና ዘርፍ ደግሞ የተለያየው ከ5 በላይ የሆኑ የስልጠና ዘርፎችን እያሰለጠን እንገኛለን። ያው ይሄን የሚያመርት ዲኮር የሰራ ነው የኩል ፋሽን አካዳሚ ራሱ ዲኮር ስራም ስለሚሰራ በእኛው በዚሁ በዲኮር ተማሪዎቻችንና አስተማሪዎች የተሰራ ዲኮር ነው። ስለዚህ ሌላም ጊዜ እንግዲህ በዲኮር የሚሰራ ሰው ሲያገባም ሲወልድም ሽምግልናም የተለያዩ ነገሮች ሲኖሩ መቼም የዲኮር ስራ የማይገባበት የለም። የምትፈልጉት ነገር ካለ አለን። ከዛ ውጭ ምንድነው 2012 ዓ.ም ጀምሮ ለ6 ዓመታት የተለያዩ ቆይታዎች ሲኖሩ ከ7800 በላይ ተማሪዎችን አሰልጥኖ ከ80 በላይ የሚሆኑትን የስራ እድሎች ተፈጥሮላቸዋል። ማለት ያው ዘርፉም ስለሚፈልግ በዚህ ዘርፍ ላይ የሰለጠኑ ሰዎችን የስራ እድሉ በጣም ሰፊም ስለሆነ በራሳቸውም በእኛም ከጋርመንት ፋብሪካዎች ጋር ባለን የመልካም ስራ ግንኙነት ወጣቶች የራሳቸውን ስራ እንዲፈጥሩ ስራ ፈጥረው ደግሞ ሙያዊ ድጋፍ ሲፈልጉ ደግሞ የማማከር አገልግሎቶች እንሰጣለን። ስለዚህ በኢትዮጵያ ውስጥ ደግሞ በልዩነት ነፃ ማቴሪያሎችን አቅርበን ነው የምናሰለጥነው። ወላጆች ያው ምናልባት ልጆች ተማሪዎቻችን ለዕቃ መግዣ እያሉ እየተቀበሏችሁ ከሆነ እዚሁ እናፍርጠው ብለን ነው። ስለዚህ እኛ በነፃ ነው እያሰለጠናቸው የምንገኘው። ስለዚህ ይህንም ነገር እንዲታወቁ ነው። ይቅርታ። ስለዚህ ያው የዛሬው ቀን እንግዲህ ደስ በሚል ሁኔታ ያልፋል ብለን እናስባለን። ለምን ለቆየንበት ላረፈንም ለተለያየ ነገሮች ይቅርታ ይደረግልን። ስለዚህ እንግዶቻችንን እናመሰግናቸዋለን አይደለ? አንድ እስኪ ለነሱ ከዛ ውጭ ያው ፋሽን ሾዎች ሲካሄዱ እናንተም ጥሩ ስራ ለሰራ ሰው ጥሩ ጭብጨባ ያስፈልገዋል አይደለ? ይበል በጣም ጎበዝ ናችሁ በርቱ ማለት ስላለብን እንድታጨበጭቡላቸው ከዛ ውጭ በትዕግስት እንዲጠብቁን ብለን እናሳስባለን። እንግዲህ እናመሰግናለን። ቴንኪው። ይቅርታ ዳኞቻችንን አክብራችሁ ስለዚህ ተገኛችሁ እጅግ አድርገን እናመሰግናለን። ትንሽ ስለ ዳኞቻችን እናመልበላ። አንደኛ ዳኛችን በመካከላችን ነው የሚገኘው የጋርመንት ኤንድ ፋሽን ኢንጂነር አድማሱ ተስፋዬ ስለመጣ ከልብ እናመሰግናለን። ሁለተኛ ዳኛችን ሁላችሁ የምታውቁት የምትወዱት አርቲስት ተዋናይ ካሌብ ዋለልኝን ስለመጣ ከልብ እናመሰግናለን። በሶስተኛ ዳኛ ሆና መድረካችንን የምትመራለን ሁላችሁም በትላልቅ ሰዎቿ ሜካፕ ሰዎቿ የምታውቋት ሊንዳ ሰለሞን ከልብ እናመሰግናለን። በአራተኛ ዳኛ ሆኖ መድረካችንን ይመራለን የብዙ ትላልቅ ተዋናይ ማናጀር እንደገናም ደግሞ ትላልቅ ቲቪ አድቨርታይዚንግ መሪ የሆነውን ካሌቤን ብሩኬ ከልብ እናመሰግናለን። እሺ እኔ የምናገረውን ሁሉም ጠቅለል አድርገው ብያል። ያው ኩል ፋሽን አካዳሚ እንደምታውቁት ትላልቅ ዲዛይነሮችን ያፈራ ከ6 ዓመት በላይ ተማሪዎቻችንን እያስመረቀ ለተለያየ ስራዎች እያፈራ የሚገኝ ትልቅ ካምፓኒ ነውና ኦልሞስት ከ6 ዓመት በላይ በዚህ ዘርፍ ውስጥ እያገለገለን የሚገኝ ትልቅ ካምፓኒ ነውና ያው እሱ እንዳለው ከ84% በላይ የሚሆኑ ተማሪዎቻችንን አስመርቀን ለስራ አብቅተናል። ዋካችሁ ሞራስ ለዚህ ብቻ መጀመሪያ ለተሰጠን አመሰግናለሁ። Please, thank you for giving me this chance. First of all, I pronounce modeling. My poem is modeling and strength. I want to oppose resilience. My heart of light and honesty.
Each step tells a story. Each place is big. Discipline and effort shape my world. The result of the top is love. Organic is love. More than just a top. It is guided by stability and presentation. My striving to reach higher, I refine my strengths, and I press my bond with both point and heart likes a big dream. I showing I share my with others, feeling like love itself. I embrace with light and integrity guiding my way. Thank you for listening. በመጀመሪያ ስለተሰጠን እናመሰግናለን። ይህን የምታደርጉ ልብስ ክሬት ያደረጉት ዘፍላወር በርድስ የሚባሉ ግሩፕ ናቸው። ይህን ልብስ ለመስራት ኢንስፓየር ያደረገን ነገር ብሎ የቬሎ ጨርቅ እንደምታዩት ጋ የቬሎ ጨርቆች አሉ። የእሱ ላይም የእሷ ላይም አሉ። ቬሎ በአመት ወይም በየወር በሰርግ ጊዜ የሚለበሱ ልብሶች ናቸው። ስለዚህ አዲስ ነገር ለምን አንፈጥርም? ኢቨንቶች ላይ ወይም የተለያዩ ፕሮግራሞች ላይ የሚለበሱትን ልብስ ለምን አንፈጥርም ብለን ይህንን ልብስ ለመስራት ተነሳስተናል። እንደሚታወቀው አሜሪካ፣ አውሮፓ ታላላቅ ሀገራቶች ብዙ ጊዜ በክሬቲቪቲ የታወቁ ናቸው። እኛም ለምን አንዳንዴ ወጣ ያለ ነገር አንሰራም በሚል ሀሳብ ነው የተነሳ ነው። ይሄ የወንዱ ልብስ ዘመናዊ ካባ በሚለው ሰይመነዋል። ብዙ ጊዜ ካባዎች ከኋላ የሚሉት ናቸው። ብዙ ጊዜ ደግሞ ከለራቸውን ጥቁር የወንዶች ናቸው። ይሄንን ስንሰራው ይሄ የቬሎ ጨርቅ ወይም ትዊድ በመባል የሚታወቀው ነው እና እዚህ ጋር ደግሞ እንደምታዩት ጥቁር ነው የተጠቀምነው ከስርና ጥቁር ከለር ለምን ተጠቀማችሁ ብላችሁ ካሰባችሁ ጥቁር ከለር እንደሚታወቀው ኮንፊደንስን፣ ፓወርን፣ አውቶሪቲ የሚገልጹ ናቸው። ስለዚህ ጥቁር ከለር አድርገናል። ዘፍላወር በርድስ ያለበት ምክንያት ደግሞ ዘፍላወር በርድስ በኖርማል እንግሊሽ ሳይሆን በአድቫንስ እንግሊሽ የአበባ ንጉስና ንግስት እንደማለት ነው። እንደሚታወቀው የሴቷ እዚህ ጋር አበባ አለ። ይሄ አበባ ቪክቶሪያ በመባል የሚታወቅ አበባ ሲሆን ብዙ ጊዜ ውሃ ላይ ነው የሚበቅለው። እሱ ደግሞ የሚገልጽልን ስኬትን፣ ልምላሜንና ንጽህናን የሚገልጹ ናቸው። ነጭ ከለር ደግሞ የሚገልጽልን መንፈሳዊ ንጽህናን፣ ቅድስናንና ሰላም የሚገልጹ ናቸው። ስለዚህ ይህን ልብስ እንድንሰራ ያነሳሳል ይሄ ነው ልብስ። አመሰግናለሁ። Before it hits,
አመሰግናለሁ። ዲዛይናችን ይሄ ሞደርን አበሻ ይባላል። የአበሻ ልብስ ሞደርናይዝ አድርገን ለመስራት ነው የሞከርነው። ዲዛይኑ ስሪ ፒስስ ነው። መድሬስ አለው፣ ሜንቶፕ አለው፣ ቲፕስ ፕሬስ አለው። ለተለያዩ ነገሮች መሆን ይችላል። ለአዋርዶች መሆን ይችላል። ለተለያዩ ሴሬሞኒ መሆን ይችላል። አመሰግናለሁ። ወደ ስራው እየሰራሽ እንደገና ወደ ሰርሽ ስራሽ ምን ያህል ኮስት አደረገሽ? እንደገና በምን አይነት ወቅት ነው የሚለበሰው የሚለውን ለመመለስ ሞክረሻል ወይ ልትነግሪኝ ሞክረሻል? በተለያዩ ኢቨንቶች ላይ እና ከዛ ምንጭ ነው ብለሻልና እነዚህ አይነት አልባሳቶች ማህበረሰባችን እንዲቀበላቸው ለማድረግ ሞደርን የሚለውን ሀሳብ ይዞ እንዲቀበለው ለማድረግ በዚህ አይነት ምን ያህል ቻሌንጅ ይገጥማል ብለሽ ታስቢያለሽ? ያው እንደተባለው የአበሻ ልብሶችን ኮንሴፕት ለማግኘት በተለያየ ጊዜ የሙቃሪቶች እንደዚህ እሺ ሰላም እንዴት ናችሁ? እንደዚህ እምር ድምቅ ያሉ ሞዴሎችን ይዤ የመጣሁት እኔ ቅድስት እባላለሁ። የቡድናችን ስም ደግሞ ጀግኒት ነው። ይሄ የምታዩት ልብስ መነሻ ሀሳባችን ሲሼልስ ናት። ሲሼልስ ማለት ባህር ላይ የምትገኝ በውቅያኖስ አካባቢ የምትገኝ የተለያዩ እንስሳቶች ከአደጋ ራሳቸውን ለመከላከል የሚፈጥሩት የቆዳ ቅርፊት ነው። ጠንካራ ናት። ስትታይ በጣም ውበት ያላት ሻይን የምታደርግ ብዙ ሰዎች ለጌጣጌጥ ለጁነሪ ይጠቀሟታል። እኛ ከሷ የወሰድነው ከለሯን ነው። በብዛት ከለሯ የሚታየው ክሬም ከለር ነው። እሱን ከለር ነው የወሰድነው። ክሬም ከለር ደግሞ ተፈጥሯዊ የሆነ ከለር ነው። ሲያዩትም በጣም የሚማርክ ነው። ጌጣጌጡንም ተጠቅመናል። ይሄ የምታዩትን ልብስ አሪፍ አድርገን የሰራ ነው እና ይሄ ልብስ የሚለበሰው በብዛት ለሰርጎች አካባቢ የሚለበስ ብለን የሰራ ነው እና በጋ ላይ የእድሜ ክልላቸውን ደግሞ የወሰድነው ከ18 ዓመት በላይ መልበስ ይችላሉ። ግን እኛ የወሰድነው ከ25 እስከ 35 ዓመት ያላቸው ወጣቶች ለጋብቻ ጊዜ እዚህ ሀገራችን ውስጥ ባለ ልብስ በሚያምር ድምቅ ብለው እንዲወጡ እንዲለብሱ አድርገን የሰራ ነው። ኮስቱ ደግሞ የፈጀነው አጠቃላይ 10,500 ብር ነው። እኛ ደግሞ ያው አሁን ላይ ባለው ገበያ እንሸጣለን ብለን ያሰብነው ያው 18,200 ብር ብለን የራሳችንን ኮስት አውጥተናል። በአጠቃላይ አመሰግናለሁ። በስራሽ ወቅት ምን ያጋጠመሽ ችግር ነበር የሚለውን በትመልስ ደስ ይለኛል። ሌሎች ነገሮች ተናግረሻቸዋል። ያጋጠመን ችግር ይሄ ጨርቆች ሲሰፉ የመንሸራተት ባህሪ ያላቸው ሲሰፋ በጣም በጣም ተቸገረን ነበር። እንደገና ደግሞ ከውስጡ ማድረቂያ ተጠቅመናል። እነዚህ ማድረቂያ በሳተን ባራዶ ለማጣበቅ በጣም ብዙ ተቸገረን ነበር። እነዚህ ነገሮች በጣም አስቸግረውን ነበር። አሁን ያላችሁት ፐርፌክሽን አልመጣ ያለ በዛ ምክንያት ነው። ምክንያቱም ማጣበቂያው እዚህ ጋር እንትን ሳንደም ወይ የመፍለጥ ባህሪ ያለው ሲተኩስ ማለት ነው። በዛ ምክንያት ነው። ሁሉም ነገር ለቀጣይ እናስተካክላለን።
እንኳን ደህና መጣችሁ ሁላችሁም። የግሩፓችን ስም ፍካት ይባላል። መነሻ ሀሳባችን ወቅት ነው። እንደሚታወቀው በኢትዮጵያ ውስጥ በተለምዶ ቀጣይ ወር የሰርግ ወቅት ነው እና እሱን ወቅት በማሰብ ነው የሰራነው። ለመስራት ያሰብነው ሰርግ ሲታሰብ አብዛኛው ጊዜ በጣም የተጋነነ ወይም የሚጓተት ነገር ነው የምናስበው እና አሁን እኛ ለማምጣት የሞከርነው ቀለል ባለ ሆኖ በጣም በሚያምር መልኩ ለሰርግ ልብስ መስራት እንደምንችል እሱን ነው ለማሳየት የሞከርነው እና የልብሳችን ሀሳብ ይሄ ነበር። አመሰግናለሁ። እሺ የተሰራው ስራ ያው ኖርማል ያው እንዳችሁ ታውቁት ነው። ልብሱ አስቸጋሪ ስለነበረ እንደ ቻሌንጅ የተሰጣቸው ልብስ ነው። ልጆቹ በጣም የሚመሰገኑ ጎበዞች ናቸው። ማለት ይሄ ልብስ ማለት ለመስራት በጣም ይከብዳል፣ ሳተን ልብስ። ስለዚህ ሳተንነትን ሰትሮ እንደዚህ አይነት ሰርቶ ለልብስ ማቅረብ ማለት ትንሽ ይከብዳል። ማለት ብዙ ጊዜ እንደዚህ አይነት ሳተን ልብሶች የሚለበሱት መጨረሻ ከውስጥም እና ከውስጥ ሲሆኑ ስህተታቸውን ይሸፍናል አይደል? ይሄ ግን ፊት ለፊት ስለሆነ እንደ ቻሌንጅ ተሰጥቷቸው ነው። በጣም ትልቅ ነገር ነው የሰሩት። ሀሳባቸው በጣም ትልቅ ነገር ነው። ስለዚህ ያው እህታችን በጣም ጥሩ ገልጻለች። ራሷም የለበሰችው ልብስ ራሷ ነች የሰራችው እና አንዳንዴ ያው ዲዛይነሮቹ ራሳቸው ልብስ ሲሰሩ ይብሳል ራሳቸው እና በዛው ማስተው እና በጣም ፕሪንስ ይቀርታል። እሺ በመጀመሪያ ስለሰጣችሁ ያመሰግናለሁ። ያው እንደምታዩት እኛ ለመስራት የፈለግነው ቀለል ያለ የታያችሁን ጨርቅ አፍሪካ ጨርቅ ነው። ኦልሬዲ ለአዋርድ ሊሆን ይችላል፣ ለፕሮግራም ሊሆን ይችላል። ቀለል ብሎ ያን ያክል ብዙ ጊዜ ሳይፈጅ ማለት ሰዎች ሊቸኩሉ ይችላሉ፣ ፕሮግራማቸው ቶሎ ሊሆን ይችላል። ቆንጆ ሉክ ያለው ሆኖ ለፕሮግራም ቶሎ የሚደርስ ነገር ቀለል ያለ ነገር የአፍሪካ ጨርቅ በመጠቀምና ሌላኛው ጨርቁን ማድረቂያ የተለያዩ ማቴሪያሎችን ተጠቅመን ይሰራነው ነው እንደምታዩት እና ለአዋርድ ለኢቨንት ለተለያዩ ፕሮግራሞች ቀለል ብላሉ ለተለያዩ ፕሮግራሞች የሚደረግ ልብሶች ናቸው። በፋሽን ዲዛይን ለታችሁ ሁላችሁ ስትመረቁ ራሳችሁ በሰራችሁት ልብስ ብናያችሁ ደስ ይላል። ይሄ ያንተሳር ይሆን ነው እሺ ስራሽ ነው። አዎ ታበረችን ምክንያት በማድረግ ሁላችሁ የራሳችሁን ከተሰሩ ሀሳብ ተራሳን ሆኖ ይሰራሽ ደስ ይላል። የመጀመሪያው የተነሳንበት ሀሳብ ዋነኛው እኛ ጋራ የአፍሪካዊ ልብስ እንዴት አድርገን ማውጣት እንችላለን፣ ጨርቅን ተጠቅመን እንዴት ነው ለአዋርድ የሚሆን ለተለያዩ አልተለመደም። ብዙ ጊዜ ይዘረጋል ግን ሙሉ ለሙሉ ነው በብዛት ከጨርቅ ጋር ኮላፕ ሲደረግ ብዙ ጊዜ ብቻ አይታይም እና እንዴት አድርገን ነው የአፍሪካውን ጨርቅ እንዴት አድርገን ነው ለእንደዚህ አይነት ፕሮግራም መጠቀም የምንችለው የሆነ ሳይበዛ ጨርቁን ተጠቅመን እንዴት ነው እንደ ጌጥ አድርገን እንዴት ነው መውጣት የምንችለው የሚለው ነው የኛ ሀሳብ የመጀመሪያው። የሰራነው ልብስ ሉሲ በማስመልከት ነው። የግሩፓችን ስም ሉሲ ጋር ሉሲ የተገኘን ሰው ሉሲ ያው እሳችን ላይ በተሳዋል ሉሲ ነው ተቀሪታ ፈላም የአፋር ክልልም ካርታ አለ። የኢትዮጵያ ካርታ አፋር ውስጥ እንደተገኘች ለማስመልከት ነው።
$3.6 ሚሊዮን ማለት አብረተን እንዳስቆጠረች ሉሲ ትልቅ ስራን የሰራችው ያምራል በጣም ሞዴልሽ ያምራል። ሴቷ ሞዴልሽ በተለይ ትልቅ ልምድ ያላት ሞዴል እንደሆነች ነው የማስበው። በደንብ ነው ያሳየችው። ከታች የሰራችው ነገር ደግሞ የሚገርም ነው። እኔ ሞር አጽሙን ነበር ያየሁት የነበረው፣ ግን ከታች ያለው ምን እንደሆነ አልገባኝም ነበር። በገለጻሽ ነው የተረዳሁት። ይገልጻል ያለውን ነገር ላንድስኬፑ የሚፍለቀለቀው የማዕድን አይነት ሳሉን ምኑን የሚገልጽ ነው። እየተለጠፈ ነው ምንድን ነው መጨረስ በቀለም ነው። አሪፍ ቆንጆ ፈጠራ ነው። ስለሰጣችሁኝ እናመሰግናለሁ። ስሜ ተክለሃይማኖት ይባላል። የግሩፕ ኔማችን መልክዓ ጥበብ ሲሆን የሰራነው ስራ መነሻ ሀሳባችን ኢትዮጵያ የሚለውን ታላቅ ስም መነሻ በማድረግ ነው። ይህ ኢትዮጵያ የሚለውን ታላቅ ስም መነሻ በማድረግ ኢትዮጵያ ያላትን ባህል፣ ጥንታዊ ስልጣኔዎች፣ አብሮነት፣ ብሔረሰቦችን አንድ ላይ ለማሳየት ነው የፈለግነው። በመጀመሪያ የወርቅ ልብስ የኩራትና የነፃነት አርማ ለማሳየት ነው። በመሆኑ ምክንያት የራሱ የሆኑ ምክንያቶች አሉት። በኢትዮጵያ ውስጥ ነጭ ከለር የድል የነፃነት አርማ ነው። እሱን ለማሳየት ነው። ነጭ ከለር መጠቀማችን ደግሞ ሰላማዊ ጀግንነታችንን ለማሳየት ነው። ነጭ ከለር በኢትዮጵያ ባህል ውስጥ ትልቅ መሪዎች አባገዶች የሚጠቀሙት ስለሆነ ይህ ደግሞ ለልብሱ ትልቅ ግርማ ሞገስ ሰጥቷል። እሱን ለማሳየት ነው። ከላይ ያለው ዘውዱ ደግሞ የአንበሳ ጎፈር ተምሳሌት ሲሆን ይህ ደግሞ ለማሳየት የፈለገው ኢትዮጵያ በማንም ቀኝ ያልተገዛች ብቸኛ ሀገር መሆኗንና የራሷ የሆነ ዘውድና ስልጣኔ ያላት ሀገር መሆኗን ለማሳየት ነው። ምንም እንኳን ከለሩ ነጭ ቢሆንም የአንበሳን ጎፈር ተምሳሌት ነው የሚያሳየው። ከላይ የተለጠፉበት እነዚህ የተቆሉ ቡኖች ደግሞ ኢትዮጵያ ቡና መገኛ መሆኗንና ቡና በኢትዮጵያ ውስጥ ማህበራዊ ህይወታችን ውስጥ ያለውን አንድነት የፍቅር ማሳየት ለማሳየት ሲሆን ከስር የተጠቀምነው ጨርቅ ደግሞ ጥጥር ጨርቅ ነው። ይህ ደግሞ መጀመሪያ ለሀገራችን ጨርቅ ያለንን ክብር ለማሳየት ሲሆን፣ ሁለተኛ ደግሞ በኢትዮጵያ ባህል ውስጥ ሴቶች ያላቸውን በነጭ ከለር ውስጥ ያላቸውን የንጽህና ደም ግባታቸውን ለማሳየት ነው የጠቀምነው። አሁን እዚህ ላይ ፐርፌክት መምጣቱ አለመምጣቱ ስራ እዚህ ጋር የተናገርሽበት መንገድ ነገሮችን ያሰባችሁበት መንገድ እያንዳንዷን ምናምን በሀገርሽ ወደፊት ላይ ብዙ ስራት ትሽይት ምናምን በረከ ቤት ገመች ያሳይች ነው። በዛ እሷ ነገር መሸራልቶ ኦራል ብሰባ ደስ ይለኛል። ክሬቲቪቲ በጣም ደስ ይላል። ክሬቲቪቲ ሲታሰብ ብዙ ጊዜ ቻሌንጅ የሚያደርጉ ነገሮች ይኖራሉ። ከሰዓት ትንሽ ፐርፌክሽን ይጎድለዋል። ኦፍኮርስ ግን በሁለት ልብስ ብዙ ነገር ነው ለማሳየት የሞከርሽ። በጣም ብዙ ነገር ጠቅሰሽ እንደተባለው ከኋላ የተሸከመችውን ቶፑን በሰራሽበት አይ ሞር በሱ ብትሰሪ አንደኛ ኮምፒውተር ይሆናል። ለሷ ለኢክራም አለች ይሆናል። የኔ ኮሜንት እሱ ነው። ደግሞ አገላለጽሽ በጣም ቆንጆ ነው። ፋክዳንስሽ ደስ ይላል። አክሰሰሪ ማሰብሽ በራሱ እስካሁን ካሏቸው እንግዲህ አክሰሰሪ በጣም ተጨንቀሽ ራሳችሁ ሰርታችሁ ማቅረቧል ራሱ ለየት ያደርግሻል። ቆንጆ ነው።
የልብሳችን መነሻ ሀሳብ ፋሽን አካዳሚ ነው። ፋሽን አካዳሚ ያለበት ምክንያት የፋሽን የቤት አቀማመጣቸው የቀለማቸው ይዘት ከነሱ ተነስተን ነው። የቀለሙ የፋሽን ወሰኑ ጥቁር፣ ነጭና ጎልደን ነው። ነጭ ጥቁር ቁርጠኝነትን፣ ኃይልን እና ግርማ ሞገስን ስለሚሰጥ ነው የመረጥነው። ነጭ ደግሞ ሰላምን እና ትህትናን ስለሚገልጽልን ነው። ጎልደን ደግሞ ክብርንና ውበትን ስለሚገልጽልን ማለት ነው። ያወጣነው ወጪ ለሴቷ 2600 ሲሆን መሸጫ ዋጋ ብለን ያሰብነው ከደከምንበት ከልፋታችን አንፃር 4000 ብለን ያሰብነው ያው በጣም ስለለፋንበት ማለት ነው። የወንዱ እንደ ቤተሰብ አንድ ላይ የሚለብሱት ልብስ ስለሆነ የወንዱ ሱሪ መጋጭ ስለሌለው ማች ስለሚያደርግበትን ለብቻውን የሰራንለት እሱ ለወንዱ ለብቻው ያወጣነው 3000 ብር ሲሆን ለወንዱ ብለን ደግሞ ያሰብነው 9500 ማለት ነው። የህፃኑ ሲሆን ደግሞ የህፃኑ 2500 ስናወጣበት የህፃኑ እንትን የመሸጫ ዋጋ ብለን ያወጣንበት 8700 ማለት ነው። ያጋጠመን ችግር ልብስ በእንገዛ ሄደን መርካቶ ላይ የምንፈልጋቸውን አይነት ልብሶች አላገኘንም ነበረ። ሰው ያጋጠመን ችግር እሱ ነው። በዚህ አጋጣሚ ትምህርት ቤቱን ማመስገን እፈልጋለሁ። እንዳሽን ቴንኩ ማለት እፈልጋለሁ። ምንድነው ስለተጠቅሱ በጣም አመሰግናለሁ። ለመጀመሪያ ስማችን አይካኒክ ይባላል። ይሄ ልብስ የሰራ ነው። ይሄ ልብስ ለመስራት የተነሳ ነው። ከለሩን የመረጥ ነው በቀይ አፈር በመሰስ ነው እና ይሄ ልብስ በሁሉም ቦታ ሊለበስ ይችላል። ለክርስትና ይለበሳል፣ ለሽምግልና ብዙ ነገር ይለበሳል እና ኤጁ ደግሞ የህፃኗ ከ5 እስከ 7 በሚሆኑ እድሜ ይለበሳል። የእነሱ ደግሞ ከ15 እስከ 30 ይለበሳል። አጠቃላይ ስሜ ማህሌት ነብዩ ይባላል። እኔ ከሀርሊ በርድ ስኩል ነው የመጣሁት እና የሰራነው ልብስ መነሻ ሀሳቡ ሲናመን ወይም ቀረፋ ነው። የጀፍኩ ከለር የመረጥንበት ከዛ ሀሳብ ተነስተን ነው። እዚህ ጋር የሷን ቺና እንደምናየው ደረቅ ያለ ነገር ይጠቀም ነው የቀረፋን ደረቅ ያለውን ፓርት ለመግለጽ ነው እና ደግሞ ልብሱን ለመስራት ከ5500 እስከ 6000 ብር አውጥተናል። ልብሱን ስንሸጠው ደግሞ ከ10000 እስከ 15000 ያወጣል ብለን እናስባለን። የወንዱ ቀጥ ያለ ወይም ለየት ያለ ዲዛይን አላደረግንበት ምክንያት ብዙ ጊዜ እንደዚህ ኢቨንቶች ላይ ሲለበስ ለየት ያለ ነገር የተለመደው እና የእሷ ለየት ካለ የእሱ ደግሞ ጸጥ ያለ ነገር ስለፈለግን ነው። የሚለበስበት ቦታ ደግሞ አዋርድስ ላይ ወይም እንደሱ እስከ ነጭ ያሉ ኢቨንቶች ላይ አንደኛ ቀረፋ ትንሽ እንኳን ተደርጎ ብዙ ጣዕም የመስጠት አቅም አለው እና ያንን ለመግለጽ እና ደግሞ ጸጥ ያለ ነገር ሆኖ እንኳን በብዙ ሰዎች የሚወደድ ነገር እና ያንን ተፈጥሯዊ እንትን ወደ ልብስ ነው።
ይህን ወደ መስራት ያነሳሳል ባህል አልባሳቶች ለየት ያሉ ከለሩ ቤጅ ከለሩ ለማንኛውም የእድሜ ክልል የሚሆን ነው። በፊት ላይ ያልነበሩ አሁን ላይ ደግሞ ለማንኛውም በፊት እና ለማንኛውም የከለር ቀለማችን የሚሆኑ ማለት ነው። ግሩፓችን ስም ልዕልት ይባላል። ልዕልት ያለበት ደግሞ ምክንያት ትላልቅ ኦኬዥኖች የሚለበስ ነው። ትላልቅ ኦኬዥኖች የሚለበስ ልብስ በማለት ስያሜ ይወጣል። ጨርቁ ደግሞ አንጀሊካ ይባላል። የውስጠኛው ደግሞ አይቲ ስትረች ፋብሪክ ማለት ነው። ሴት ሞዴል ቅድም ልብሱ በጣም ነው ያሳመረችው፣ በደንብ ነው የገለጸችው። የእውነት የልዕልት አቀራረብሽ ተለብሶ ለማየትም ለመልበስም የሚያጓጓ ልብስን የሰራሽ በጣም ቆንጆ ነው። እንደውም ሮኬት ተደጋጋሚ ጠየቀ የነበረው ፐርፌክሽን ጉዳይ ነበር። እዚህ ጋር በጣም ሻል ያሉ ነገሮች ያየነውና በጣም ቆንጆ ነው። የመጨረሻ መዝጊያችንን በአንቺ በመዝጋታችን ደስ ብሎኛል። ያጋጠመሽ ችግር ምን ያህል ለመሸጥ አስበሻል? ምን ያህል ፈጀብሽ የሚለውን ነገር ትነግሪናለሽ? ያወጣነው ፖስት 9% ማጠቃለያ ተጀመረ። ለምናገር ከሰውን 20 ኪሎ ይሸጣል ይገባዋል። እንደዚህ አንድ ሳምንት እና የተቸገርነው ነገር ደግሞ ይሄው ኮፖቹ ለማግኘት ቸገረን። ያጋጠመን ቻሌንጅ እሱ ነውና አይቲ ጨርቅ ስትረች ስለሚያደርግ በምንሰፋበት ጊዜ አስቸግሮን ነበር። ያው የኔ ተሳይ የግሩፓችን ሁላችን ክሬት በህብረት ሆነን የሚያዩበት ስራችን ነው። ይህም ደግሞ በራሴ
ላስገምላችሁ የምንሰዎች ማለት ነው የሚወስነው አንድ ሌላ ይጉራል ተጃግሬስ ኮምፓሽን አካዳሚ የሚያስተምራቸው የሜካፕ ክላስ ተማሪዎች ትንሽ ስራ ይኖር ይቀርባል። ወደ እነሱ ነው የግሩፕ ፋሽን ባለቤት የሆኑ እሸቱ ደግሞ ወደ መድረክ ሊጋብዝና ሰርተፍኬቱና ሜዳሊያውን ሸልመናል። አሁን ሰዓት ያደናቀቀችው ብትዋጡ ማስቅ በሁለተኛ ያደናቀቀችው ሩት አለምዬ በአንደኝነት ደረጃ ይዛ ያጠናቀቀችው ጽላት ታደሰ ውጤት እጃችን ላይ ገብቷል። ለእናንተ ግምት ደርሶኛል። ልዕልት ያላችኋላችሁ፣ ሚሊት ያላችኋላችሁ የመጨረሻ ልጅ ይገምታል። የመጨረሻ ሽልማታችን የሚሰጥ ጋሪ እንኳን በመፈወር
ሁለተኛ ደረጃ ይዘው ያጠቃለሉት መልካ ጥበብ ሁለተኛ እሺ በስተመጨረሻ እናንተም ገምታችሁ ዳኞቻችንም የሰጡት መልስ አልተገናኘም እንደሆነ አለ። ዳኞች የሰጡኝ መልስ አንደኛ የወጡት የክራቱ አንደኛ ሁለተኛ መልካቱ በአንደኝነት ደረጃ አጠቃላይ የዋንጫው ተሸላሚ ለሌት አረ ሞራል ዋካችሁ ሞራል ያንሳችኋል። የዋንጫ ተሸላሚ እና ሞራል በአጠቃላይ አንደኛ ነው ለኛ የዳኝነት ጉዳይ ስለሆነ በለየት ስላለበት ነው እና እንደ ተማሪ አይደለም። ብዙ ነገሮቹ በጣም አሪፎች ናቸው። ነገ የተሻለ ነገር እንጠብቃለን። እውነት ለመናገር ኩልፋሽን በርካታ ባለሙያዎችን እንደሚሰጠን እናምናለን። ግብአቱም የሆነው ቲያትር ቤቶቻችን፣ ፊልም ቤቶቻችን እና የቴሌቪዥን ሚዲየሞች በአጠቃላይ የሚፈልጉት የኃይል ነው እዚህ ያለው እና ያየነው ነገር እጅግ በጣም የሚያስደስት ነው። እንደ ተማሪ አይደለም። 13ታችሁም ለኛ አንደኞች ናችሁ። በድጋሚ እንኳን ደስ ያላችሁ። እናመሰግናለን።